ምርጫው ላይ ነው። መራጮችን በግድ ማስገደድ አይቻልም። እንዲያውም የብልጽግና ካድሬዎች በየቤቱ እየዞሩ የሚያደርጉትን ተመዝገቡ ጉዳይ ማቆም አለባቸው። ይሄ የምርጫ ቦርድ ማንዴት ነው፣ የብልጽግና ካድሬዎች ማንዴት አይደለም። ልብ አድርገው መመዝገቡን አድቫንቴጁን ይፈልገዋል ብልጽግና። ስንት ሺህ ህዝብ፣ ስንት ሚሊዮን ህዝብ ተመዘገበ ይላል። ያ የተመዘገበው ወጥቶ ድምፅ ሰጠ ጉዳዩ አይደለም፣ ችግር የለባቸው። በኋላ ላይ በዛ ድምፅ እንትን እነሱ ኮሮጆን ይሞሉበታል። ባለፈውም 6ኛው ሀገራዊ ምርጫ በወያኔም ዘመን የነበረው ምርጫ አይተናል። ከዚህ አንጻር ብዙ እንትን አይደለም። ከዛ ውጭ ተቃዋሚዎችን ቢሆኑ ኮታ ይፈልጋሉ። ጠቅላይ ሚኒስትሩ ማኖ ሲያስነኳቸው ቀብድ ሲሰጧቸው ባለፈው የፓርላማ እንትን ላይ ይሄ ፓርላማ እንዲሆኑ አይቀጥልም፣ በሚቀጥሉት ዓመታት ቡራቡሬ መሆን አለበት፣ ፓርላማው የተለያየ ሀሳቦች የሚንሸራሸሩበት መሆን እንዳለበት ይታመናል ብለው እዛ ከቆ ነግረውናል። ምርጫው እንዳለቀ ዜን ብልጽግና ከፍተኛው እንዲያውም ዛሬ የወጡ መረጃዎች የሚያሳዩት ምንድነው 466 የሚሆን ወንበር ብልጽግና ይዛል። 81 ወንበር ለተቃዋሚ ፓርቲዎች ያከፋፍላሉ። ችግር የለውም ይሄ ቢያካፍል። በጣም በርካታ ወዳጅ በጣም በርካታ የሆኑ አጎብዳጅ ፓርቲዎች ስላሉ ለነሱ ለፓርላማም ለክልል ምክር ቤት ሚስጥራቸውና ይሄን ያደርጋሉ። ባለፈው 6ኛው ሀገራዊ ምርጫ ወረዳ 28 እኔ ነበርኩበት አባዶ ኮንዶሚኒየም አካባቢ ከኢዜማ ተወክለው የነበሩት ዶክተር ባንቲገኝ ነበሩ። ዳንኤል ክብረት በግል ነበር የተዋደሩት። የዛን ጊዜ ዲያቆን ዳንኤል ብልጽግና ለዲያቆን ዳንኤል ጥሮ ያን ቦታ አልተዋደረም። እሱ እጩ አላቀረበም። ለምን? ዳንኤል ክብረትን። አሁንም ይሄን ነው የሚያደርገው። ለሚፈልጋቸው ፓርቲዎች እጩዎች ብልጽግና ሰው አያቀርብም። ይሄንን እያየን ነው። እንዲያውም አሁን ከሰዓት በኋላ የወጡ መረጃዎች አሉ። ወሎ ውስጥ አንድ የአብን ተዋዳሪ እንዲዋደር ነገሮች እያመቻቹን ህዝቡ ጥያቄ እያነሳ እንዳለ። ስለዚህ በዚህ መልኩ ፓርቲዎችም ሳልቬት አድርገው የጠበቁ ነው። ይሄ ፓርላማ ምን እንዳለ እኔም አንድ ቀን አልፎ ገባና ይሆናል እንግዲህ ምናልባት መኖሪያ ቤት ይሰጣል፣ መኪና ይሰጣል። እሱ ከሆነ የፖለቲከኞች ግን ባይታገሉ ይሻላቸው ነበር። ከእግዚአብሔር ህዝብ ጋር መከራን መቀበልን የሚያክል ነገር የለምና እኔ ይሄ ምርጫ ብልጽግና እንዴት አድርጎ ምርጫውን አልፎ እንደሚያመጣ በዚህ ጦርነት ውስጥ በዚህ አስቸጋሪ ነገር ውስጥ በጣም ከባድ ነው። ቅድም ያነሳው ነገር አለ። ኦነግ በተወሰኑ እንትኖች እንደሚወዳደር ገልጿል። የዳውድ ኢብሳ ኦነግ ሁለት ኦነግ ነው ያለው እዚህ ሀገር ላይ የዳውድ ኢብሳና የአቶ ቀጀላ መርዳሳ። የአቶ ቀጀላ መርዳሳ ኦነግ ባለፉት 4 ዓመታት ውስጥ ስልጣንም ሰጥቷቸው ለእሳቸው ትልቅ እንክብካቤ ሲደረግ ነበር። አሁን ግን በቲራ ተብሏል። የእሳቸው ኦነግ ምንም አይጠቅመውም ለብልጽግና። የአቶ ቀጀላ መርዳሳ ኦነግ አሁን ያለው የዳዊት ኢብሳ ኦነግ ትልቅ ፓወርና ኦሮሚያ ውስጥ ተቀባይነት እንዳለው ስለሚታወቅ ይህንን አሁን እያመቻቸው አሉት። ችግር የለውም እኮ ኦነግና የኦሮሚያ ብልጽግና አብረውን ቢሰሩ አብረውን ቢቀላቀሉ እኔ ችግር የለውም፣ በግል ተቀላቅለው ቢሰሩ። ከዚህ በዘለለ ግን እንደው ከህዝብ ጀርባ የሚሰራ ወንጀል ካለ ነገ ጥርሱን አገጥቶ የሚታይ ነገር ስለሆነ በጣም አስቸጋሪ ነው የሚሆነው እና ይህንን በደንብ ማየት ተገቢ ነው የሚሆነው። ከዚህ ውጭ ግን ጠቀስ አድርጌ ማለፍ እንፈልገው ነገር ምንድን ነው? ከምርጫው ባሻገር የዚህ የሰሞኑ የዚህ የ2 እና የ3 ቀናችን ትዝብት በጣም ነው የሚገርመው። መንግስታችን ሴኪላር ነው ወይስ ፔኪላር ነው? ሃይማኖታዊ መንግስት ከሆነ እንደ ባለፉት የፊውዳሉ ዘመን መንግስታት ነገስታት ይነገረን፣ ወይም እንደ አረቡ ዓለም ዛሬ በእስልምና እንትን ውስጥ ያሉ አገሮች እስላማዊ መንግስት እንደመሰረቱት እኛም ጋር ክርስቲያናዊ መንግስት ካለ ይነገረን። እውነት ነው። ህዝቡም የሚለው እኔ የምለውን ነው የምናገረው። በጣም በርካታ የወንጌል አገልጋዮች በዚህ ደረጃ በወታደር ታጅቦ በመከላከያ ታጅቦ በማርሺንግ ባንድ አቀባበል ይደረገላቸው ወንጌል ሲሰብኩ ነውር እኮ ነው። እነሱም ቢሆኑ ንጹህ ወንጌልን እንዴ የክርስቶስ ደቀ መዝሙር እኮ ከሆኑ የሰውን የጦር እኮ እንትን ከበባ እኮ አያስፈልጋቸውም። እጀባ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ነው የመጽሐፍ ቅዱስ። አምነው እስከሆነ ድረስ እነሱን የሚጠብቅ አምላክ አያንቀላፋም። የትኞቹ ወንጌላውያን፣ የትኞቹ ጳጳሳት፣ የትኞቹ እንትኖች ናቸው ታጅበው የሚያውቁት በወታደር? ይሄ በእውነት ነው። የኢትዮጵያ ህዝብ በየቦታው በተለያዩ ታጣቂ አካላት ዋጋ ሲከፍልና ሲታፈንና ሲወሰድ መጠበቅ ያልቻለ የጸጥታ አካል ዛሬ ለወንጌል አገልግሎት እየሄድ ነው የሚሉትን አካላት በዚህ ደረጃ ማጀብ ምን የሚሉት ነው? ማንን ለማስፈራራት ነው? የብልጽግና መንግስት ማን ነውስ የሚፈራው በዚህ ጉዳይ ላይ? ወገናዊ መብቱ ነው እኮ። እኔ ለማምነው ሃይማኖት ወገናዊ ልሆን ግን ማለት አይችልም። የመንግስት ላይ ተቀምጦ የመንግስት ስልጣን ሴኪውላር ነው። ሴኪውላር ሆኖ አገሪ ነው። ጥሩ አይደለም። በህዝቡ መካከል መቃቃር ነው ያመጣል። ለወንጌል ስርጭትም ጥሩ አይደለም ይሄ ጉዳይ። እንዴ በመንግስት የሚደገፍ ሃይማኖት ካለ ጥሩ አይደለም።
እኔ ዛሬና ትናንትና እየታየ ያለው ነገር በየአካባቢው ከዚህ ቀደም ጀምሮ ጥሩ ስላይደለ እኔም በግሌ ነው የታዘብኩት፣ ሰዎችም እንደታዘቡት ሰዎችም እንደነገሩኝ ፕሊስ በዚህ አይነት መልኩ እኔ ፓስተሮችን በማጀብ በማርሺንግ ባንድ በጸጥታ አካላት በማጀብ የሚደረግ እንቅስቃሴ ጥሩ አይደለም ለመንግስታችን። ጠቅላይ ሚኒስትሩ እምነት ሊኖራቸው ይገባል፣ መብታቸው ነው። ማንም ሰው እኔም እምነት አለኝ። ሁሉም ሰው የራሱ እምነት አለው፣ በፈለገው ማመን ይችላል። ኢያሱም ከሙሴ በኋላ ሲነሳ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። በድንጋይ ያምልክ፣ በምንም ያምልክ፣ የሰው ልጅ የራሱ እምነት አለው። ስለዚህ እምነትን ከመንግስት አካል ጋር ማደባለቅ ተገቢ አይደለም እና እንዲህ ጋድ ሀላል የወጣ ጉዳይ በእውነት ነው የምልህ በጣም ነው እንትን ውስጥ የሚከተውና ይሄ ቢታሰብበት ጥሩ ነው እላለሁ። አመሰግናለሁ። በጣም አመሰግናለሁ አቤ። በሶስት ጉዳዮች ላይ ለሰጠን ሀሳብ እኛ ቤታችን እንቀጥላለን። መልካም ምሽት። አንተን ላሰናብት። እግዚአብሔር ይስጥልን። አመሰግናለሁ። መልካም ዘውዱ፣ ወደ አንተ ልምጣ። እንግዲህ አስገራሚ ነው። ሰሞኑን የብልጽግና ካድሬዎች እንግዲህ ከሃይማኖት አባቶች ጋር ከንቲባዋም ከፕሮቴስታንትም ከእስልምና እምነት ተከታዮችም እኔ ከኦርቶዶክሶች ጋር ያድርጉ አላወቅኩም ሲነጋገሩ ነበርና እንደው እሳቸው የተቆለጳጰሱ ቀደም ሲል እንግዲህ የአንድ ማህበረሰብ አጥቂነት፣ ጨቋኝነት የተገለጸ ነበር ከእምነቱ ጋር ተያይዞ በፕሮቴስታንቱ ከእሳቸው ጋር የነበሩት ፕሮቴስታንቶች ማለት ነው። በእስልምናዎችም በኩል ያን ታዝበናል። አሁን ይህም ምርጫ ሃይማኖት ሰዎችንም ይዘው መውተርተር የጀመሩ ይመስለኛል የብልጽግና ሰዎች። ቁማሩ በጣም ከባድ ነው። ዘውዱ፣ ይህንን ምርጫ እስቲ እናንሳ። የጸጥታውን ጉዳይ አለ። የጸጥታውን ጉዳይ ስናነሳ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የአማራ ህዝብ የገጠመው ፈተና የህልውና ነው፣ ወይ የመኖር ወይ ያለመኖር ነው። ምርጫ ሰከንደሪ፣ ሰው በህይወት ካለ በኋላ ከዛ በኋላ የሚመጣ ነገር ነው። የአማራ ህዝብ መጀመሪያ በህይወት መኖር አልቻለም። ስለዚህ ያንን የገጠመውን የህልውና ንቅናቄ ቀለብሶ ፍትሐዊ ስርዓት መስፈን አለበት። ከዛ በኋላ ሁሉም የኢትዮጵያ ህዝብ የተስማማበት ምርጫ እናደርጋለን። ይህንን አልሰማ ያሉ ግን ሲል ከበድ ያለ ማስጠንቀቂያ ነው የሰጠው። ከማስጠንቀቂያ ጋር ተያይዞ የታዘብናቸው ነገሮች አሉ። እንግዲህ የትላንትና አንዱ ማሳያ ነው። ቅድም በዜናም እንደቀረበው በሰሜን ወሎ አካባቢ የፋኖ ኃይሎች በወሰዱት የደፈጣ ጥቃት 14 ሰዎች ላይ ጉዳት እንደደረሰ ነው። ወደ 4 ወታደሮች መሞታቸውን፣ 5 የብልጽግና ካድሬ መቁሰላቸውን፣ በአጠቃላይ ከ14 ሰው በላይ ጉዳት እንደደረሰ ነው። የምርጫ ቁሳቁሶችን ይዘው ሲንቀሳቀሱ የነበረው አንዱ የጸጥታ ችግር ይሄ ነው። ፋኖቹ ታጠቁ ናቸው። አብዛኛውን የገጠር ቀበሌ ቦታ በአማራ ክልል ቢያንስ አነሰ ቢባል 65 በመቶ የሚሆነውን ተቆጣጥረዋል። በዛ ውስጥ ደግሞ ካድሬው ለእንጀራው ሲል ታዞ በወታደር ታጅበው እሳቱ ላይ ይጣዳል፣ ፈልጎም ሳይፈልግም። በአናቱ ላይ ደግሞ የምርጫ አስፈጻሚም ካለ መከራ ነው ለሱ። በሌላ መልኩ ከኦሮሚያ ክልል ያገኘነው መረጃ ምስራቅ ምዕራብ ጉጂ ላይ በተቃራኒው ደግሞ ህዝብን ሌላ ስጋት ላይ የሚጥር ነገር መጥቷል። ቅድም አቶ አበበ እንደተባለው በአዲስ አበባ ውስጥ ጽሕፈት ቤት ያላቸው 2 ኦነጎች አሉ። በዳውድ ኢብሳ የሚመራው ላለፈው 3-4 ዓመት የቁም እስረኛ ነበር። ዳውድ ኢብሳ የኦሮሞ ነጻነት ድርጅት የሚባለው ኦነግ ወይም ኦነግ ግንባርም ሊሆን ይችላል። ኦባው ነው የሚባለው፣ ኦሮምኛ ቃል ነው። እንግዲህ ቃሉ ኦባው ማለት አዲስ ቢሊሱማ ኦሮሞ እንደማለት ነው እንደነገሩኝ ትርጉሙ። ይሄ ኃይል የምርጫ ምልክት አውጥቶ ምርጫ ውድድር ውስጥ ገብቷል። በጉጂ አካባቢ ምስራቅና ምዕራብ ጉጂ ላይ ህዝቡን እያስፈራራ ነው። ምልክታችን ይሄን ነው፣ ይህንን ምልክት ባትመርጡ ሽንፈት ቢገጥመን ከምርጫው በኋላ ያለ ነው፣ እያስፈራራ ነው። በተቃራኒው የሚገርም ነገር ነው። የኦህዴድ ካድሬዎች ጉዳዩን እያዩ ነው፣ እየተመለከቱ ነው። በቀበሌ ያሉ ይሄ ምንን ያሳያል? አካባቢ ነዋሪ እንደሚገልጸው ሁለቱ ተናበው ተሰሚነት ስላለው የዳውድ ኢብሳ የሚመራው ቀደም ሲል ረጅም ዓመት ነው በኦነግ እንቅስቃሴ ውስጥ ያለውና ያንን አካባቢ ለሱ ሰተን ፋታ በማግኘት 4 ኪሎ ላይ ምናልባት እነሱ በሚጠሩት ቋንቋ መንግስቱ ጊዜው የኦሮሞ ስለሆነ ኦሮሞ እርስ በርሱ እንዳይጣላ እቺን ጊዜያዊ ስልት ማስቀመጥ ያስፈልጋል ከሚል ስልት ነው የሚል የአካባቢው ሰው መረዳቱን ለኤምኤስ ገልጸዋል። በተወሰነ መልኩ የሚያስኬድ ነገር ያለው ይመስለኛል። በሌላ መልኩ ኦፌኮ ላለመሰረዝ ብዬ በፕሮፌሰር መራራ ጉዲና የሚመራው
በአዲስ አበባና በተወሰኑ ቦታዎች ብቻ እወዳደራለሁ። በኢትዮጵያ ምርጫ ህግ ከሁለት ጊዜ በላይ ካልተወዳደርክ ስለምትሰረዝ፣ ስለዚህ ምርጫው ምንም አስቻይ ሁኔታ ስለሌለ ፍትሐዊም ነፃም አይሆንም ብለው ደምድመዋል። እርስ በርስ የተምታታ ነገር አለ። በአንድ በኩል የፋኖ ኃይሎች አስጠንቅቀዋል፣ ያንን አልፎ ለሚሆን እርምጃ ይወሰድበታል ተብሏል። በሌላ መልኩ ደግሞ ራሱ ውድድር ውስጥ የገባው አካል ህዝቡን እያስፈራራ ነው፣ እኔን ካለመረጣችሁ እያለ እንዲሁ በጣም ስለገረመኝ ስላሳዘነኝም ነው። ህዝቡ እንደገና ዳቦ ከላይ ከታች እየነደደ ነው። ብልጽግና ይሄንን ምርጫ ደንበኛ ቁማር አድርጎታል። እስቲ አጠቃላይ አንተን ትዝብት ከጸጥታውም አንጻር የምርጫው እንቅስቃሴን በተመለከተ የአንተን ምልከታ መስማዘው። እንግዲህ እንዳልከው ነው የኢትዮጵያ ጉዳይ ኢትዮጵያ ምርጫ ጉዳይና ሌሎች የጸጥታ ጉዳይ በጣም ብዙ ሰዓት ልንነጋገርበት እና ሊፈጅም የሚችል ነው። በተለይ የምርጫ ጉዳይ ቀደም ሲል አንተም እንደገለጽከው በተለይ በኦሮሞ በኩል ያሉ ክፍተቶችና ልዩነቶችን መጠቀም ያደርጋል እያልከኝ ነው። እኔ በዚህ በኩል ብዙም አልስማማቸው ነገሮች አሉ። ኦህዴድም በለው ኦፌኮም በለው ዳውድ ኢብሳም በለው ሸኔም በለው አንድ ናቸው። ጸረ ኢትዮጵያ ናቸው። ጸረ ኢትዮጵያ፣ ጸረ ባንዲራ፣ ጸረ ባህል ናቸው። ኢትዮጵያ የሚባል ታሪክ የማይወዱ ናቸው። ስለዚህ ዋቢ በወቅቱትም ቦጭ ካልሆነ በስተቀር በእነዚህ ግሩፖች በኩል ምንም ልዩነት አይመጣም። በመጀመሪያ ደረጃ ምርጫ የሚከናወነው በዲሞክራሲ መንገድ ሲከናወን ነው። በማስፈራራት በዛቻ በጉልበት የሚሆን ምርጫ የሚባል ነገር የለም። ግን ብልጽግና የሚሆን ማንም እየወሰነ ያለው ነገር ህዝቡን በኃይልና በጉልበት በማስፈራራት ነው። ቀደም ሲል እንደገለጽኩት በአማራ ክልል የሃይማኖት አባቶችን ጭምር በመጥራት ሆቴል ውስጥ በመሰብሰብ ሀገረ ስብከቱን ሁሉ በማስፈራራት ምርጫ እንዲሰብኩ እንዲያንቀሳቅሱ የተደረገው ነገር ከሽፎባቸዋል። በዚህ በኦሮሚያ የምናየው ነገር ህዝቡ ራሱ እየጮኸ ነው የሚገኘው። ቤታቸውን እያቃጠሉ ንብረታቸውን እያወደሙ ስቃይና መከራ ውስጥ የገቡበት ሁኔታ ተስተውሏል። ብዙዎቹም ይህንኑ ይገልጻሉ። ለኤምኤስም ሆነ ለኢትዮጵያን ሳተላይት ቴሌቪዥን ኔትወርክ ለዘውዱ ሾው ሚዲያም በተደጋጋሚ ቀርበው ይሰጧሉ። እኔም ብዙ ኢንተርቪው ያደረግኳቸው ሰዎች አሉ። ኦሮሚያ እሳት ንዳድ ነው የሆነባቸው። ቅድም እንዳልከው ከላይም እሳት ከስርም እሳት ዳቦ በቃ እያረሩ ነው ያሉት። በተለይ ኦሮሚያ ስም ብቻ ካልሆነ በስተቀር ሌላ የተረፋቸው ነገር የለም። ዳውድ ኢብሳ እንደዚህ ካላደረጋችሁ ይላል። ግን አሁንስ ምን ለውጥ መጣ? በኦሮሞ ህዝብ ላይ ምንድን ነው ያመጣው? በተለይ ኦነግ የሚባለው ኃይል 60 ዓመታት በላይ ባደረጋቸው ለኦሮሞ ህዝብ ይታገላለሁ በሚል አንድም ቀን አንድም ቦታ አንድም ጊዜ ቀበሌ ገበሬ ማህበር እንኳን ይዞ ህዝቡን ነፃ ያወጣበት ጊዜ ነው። አብይ አህመድ ሲመጣ ከየመንደሩ ለቃቅሞ አምጥቷቸው ነው ዛሬ መሀል አዲስ አበባ ላይ ቁጭ ብለው የመንግስትን በዚህ ድሃ ህዝብ በሚሰበሰበው ታክስ እና ገንዘብ እንደፈለጉ እየተንደላቀቁ የሚገኙት። ስለዚህ እዚህ ጉጂ ያልከው አካባቢ ላይ እየተፈጸመ ያለው ነገር ጉጂ ማለት በጠቅላላ በኦሮሚያ ክልል ቤትን ብትወስደው ዞሮ ዞሮ እነዚህ ለኢትዮጵያ የሚጠቅም ሀሳብ ይኖራቸዋል ተብሎ አይገመትም። እርስ በርስ ላለመነታረክ የሚፈጥሩት ነገር ቢኖርም እኔ ለኢትዮጵያ የሚጠቅሙ ስላልሆኑ ጠቅላላ መራራ ጉዲና በለው ወላ ዳዊት ኢብሳ በለው ወላ ቀጀላ በለው ወላ ብልጽግናዎች አብይ አህመድም በለው አንድ ናቸው። ስለዚህ ለውጥ የሚመጣ ስላልሆነ ህዝቡ አሁንም በኦሮሚያ ክልል የሚገኘው ማህበረሰብ ነፃነታቸው ማወጅ አለባቸው።